ሰላም ሰላም ፋሚሊ እንዴት ናችሁ? ዛሬም በሚቀጥለው ቪዲዮ ከባለፈው የቀጠለውን ፓርት 2 ቪዲዮ ይዤ መጥቻለሁ ማለት ነው። ሎጂክ ቻፕተር 4 ላይ ያለውን ኮንሰፕት ኦፍ ክሪቲካል ቲንኪንግ ቤዚክ ኮንሰፕት ኦፍ ክሪቲካል ቲንኪንግ ከሚለው ቻፕተር የወጣውን ጥያቄ ዛሬ ተከታዩን ክፍል የምንሰራው ይሆናል ማለት ነው። ከ11 ቀን ጀምሮ ያለውን አብራችሁኝ እንድትቆዩ እየጋበዝኩኝ እንደተለመደው ሰብስክራይብ፣ ላይክ፣ ሼር በማድረግ እንድታግዙኝ እንድታበረታቱኝ ጠይቃችኋለሁ ማለት ነው። ከዛ በተጨማሪ ደግሞ ተጨማሪ መረጃዎች ስለሚገኙ የቴሌግራም ቻናላችንን እንድትቀላቀሉ መጋብዛችሁን ነው የሚሆነው እና ሊንኩን አስቀምጥላችኋለሁ ኮመንት ዲስክሪፕሽን ሴክሽን ላይ የምታገኙት ይሆናል ማለት ነው። እሱን ሊንክ በመንካት ወደ ቴሌግራም ቻናላችን ብትሄዱ ተጨማሪ መረጃዎችን ስለምታገኙ ይጠቅማችኋል። እዛ እንድትገቡ ጋብዛችኋለሁ ማለት ነው። እሺ ቀጥታ ወደ ቪዲዮ ስንሄድ 11ኛው ጥያቄ ላይ ነው የምታስታውስ ከሆነ ያቆምነው የሚል ነው። 11ኛው ጥያቄ ጀምሮ እንስራ። ሶ ዋትስ ዘ ካራክተሪስቲክስ ኦፍ አንክሪቲካል ቲንከርስ ነው የሚለው። ይሄ አንክሪቲካል ቲንከሮች ያላቸው ካራክተሪስቲክስ ምንድን ነው? ከነዚህ ከስር ካሉ አማራጮች መካከል የትኛው እሱን ይገልጻቸዋል? የትኛው ነው ደግሞ የክሪቲካል ቲንከሮች ባህሪ የሆነ የትኛው ነው የሚለው ነው የምናየው። ሶ ኤንድ ኤ ዘይ አናላይዝ አርጊመንት ኬርፉሊ፣ B, they think independently. C, they make decision based on emotions. D, they evaluate facts objectively ነው የሚለው። ሶ መልሱ የሚሆነው they make decision based on emotion ነው አይደል? አንክሪቲካል ቲንከሮችን ነው እያወራን ያለ ነው። ሶ አንክሪቲካል ከሆኑ አንደኛ ያለውን ኤ ላይ ያለው የምታየው ለምሳሌ they analyze argument carefully ምንድን ነው? ሎጂካል ክሪቲካል ቲንኪንግ ዋና ሀሳቡ ምንድን ነው ያለው አይደል? ምንድን ነው ያለው? ሎጂካል እና ሪዝነብል መሆን ነው ያለብን። አርጊመንቶችን ምን ማድረግ አለብን? አይደንቲፋይ አድርገን አርጊመንቱን አይደንቲፋይ እናደርጋለን። ከዛ በኋላ አናላይዝ እናደርጋለን፣ ኢቫሉዌት እናደርጋለን ብለን በሰፊው ስናወራ ነበር አይደል? ስናወራ ነበር። ሶ ክሪቲካል ቲንከር ዋና ስራ የሚሆነው እሱ ነው። ክሪቲካል ቲንኪንግ እያደረግነው ስንል ያን ነው የምናብራራው ማለት ነው። ሶ ይሄኛው የሚገልጽልን አናላይዝ ያደርጋሉ፣ ኬርፉሊ አናላይዝ ያደርጋሉ ነው የሚለን። ሶ ይሄ የክሪቲካል ቲንከሮች እንጂ የአንክሪቲካል ቲንከሮች እንትን አይደለም፣ ካራክተር አይደለም ማለት ነው። ይሄ የእነሱ ካራክተር አይሆንም። ሶ ይሄ አይሆንም። ዘይ ቲንክ ኢንዲፔንደንትሊ የሚለውም ትክክል አይደለም። ከላይ ጋር ተመሳሳይ እንትን ያለው ኬርፉሊ እንትን ያደርጋሉ። ሶ ማንም ላይ ዲፔንድ አይሆኑም። የማንም ሀሳብ ላይ ኩዌስችን አድርገው እንትንም ካለ አለመቀበል ስለማይቻል የማንንም ሀሳብ አንቀበልም ማለት ስለማይቻል ኬርፉሊ ምን ያደርጋሉ? ያዩታል ማለት ነው። ያኛውን ሀሳብ በደንብ አይተውት ኩዌስችን አድርገው አናላይዝ አድርገው ኢንዲፔንደንትሊ የሆነን ጃጅመንት ዲሳይድ የሚያደርጉበት ሁኔታ ነው ያለው። ሰው እሱም አይሆንም። ዲ ላይ ያለው ዘ ኢቫሉዌት ፋክትስ ኦብጀክቲቭሊ። ክሪቲካል ቲንኪንግ ላይ ስናወራ ምንድን ነው ኦብጀክቲቭ ነው ብለናል አይደለ? ይሄ ደግሞ ኢሞሽን ምናምን የሚባሉ ነገራቶች ሳብጀክቲቭ ናቸው። ሶ ሳብጀክቲቭ የሚባለው አንክሪቲካል ቲንከሮች የሚያደርጉት ነገር ነው። ምንድነው? ሳብጀክቲቭ ነው የሚሆኑት፣ ግለኝነት ነው የሚሆነው ማለት ነው። ሶ ይሄኛው ደግሞ ኦብጀክቲቭሊ ቲንክ የሚያደርጉ ከሆነ ዳትስ ክሪቲካል ቲንከሮች ካራክተር ነው የሚሆነው። ሶ ኢቫሉዌት ያደርጋሉ የሚለው ትክክል አይሆንም ማለት ነው። ሲ ትክክለኛው መልስ የሚሆነው በዚህ ምክንያት ነው። ዘይ ሜክ ዲሲሽን ቤዝድ ኦን ኢሞሽን ላይ ተመርኩዘው ነው የሆነን ዲሲሽን ዲሳይድ የሚያደርጉት የሚለውን ነው የሚያሳየን። ሶ ሲ ትክክለኛው መልስ ይሆናል። 12ኛው ጥያቄ ደግሞ which one of the following is a barrier to critical thinking? ለክሪቲካል ቲንኪንግ ባሪየር የሆነ የትኛው ነው? ከነዚህ እንትኖች መካከል ክሪቲካል ቲንከር እንዳንሆን ባሪየር የሆነ እንደ መዝጋት አይነት ነገር ያደረገው የትኛው ነው ከነዚህ መካከል ይላል። ይህም ኦፕን ማይንድነስ፣ ቢ ፕሬጁዳይዝ ኤንድ ባያስ፣ ሲ ኤቪደንስ ቤዝድ ኦን ሪዝኒንግ ኤንድ ዲ ኢንዲፔንደንት ቲንኪንግ ነው የሚለው ማለት ነውና መልሱ የሚሆነው ግልጽ ነው። ፕሬጁዳይዝ እና ባያዝድ ናቸው ከነዚህ ውስጥ እንትን የሚሆኑት ባሪየር የሚሆኑት ማለት ነው። እና እንዴት ነው የሚሆኑት የሚለውንም ስናይ ለምሳሌ ፕሬጁዳይዝ የሚለውን ብታዩ ፕሬጁዳይዝ እንደ ጥላቻ እንደማለት ነው የሚሆነው ማለት ነው። እና ባያዝም ተመሳሳይ ሀሳብ ነው ያለው፣ እንትን አለመሆን ነው። ባያዝ ማድረግ ማለት መከፋፈል እንደማለት ነው። በቃ ባያዝ ማበላለጥ እንደማለት ነው ማለት ነው። ፓርሻል መሆን፣ ኢምፓርሻል ነው መሆን ያለብን። በክሪቲካል ቲንኪንግ አስተሳሰብ መሰረት ኢምፓርሻል መሆን ሲገባን ፓርሻሊ ማሰብ እንደማለት ነው። የሆነውን ማስበለጥ የሆነውን እንትን ማለት። ፕሬጁዳይዝም ከተመሳሳይ እንትን ናቸው፣ ጥላቻ አይነት እንደማለት ነው የሚሆነው ማለት ነው። ሶ እነዚህ ለክሪቲካል ቲንኪንግ ባሪየር ናቸው የሚሆኑት ሁለቱ እነዚህ። ሶ ኦፕን ማይንድነስን ብናይ ኦፕን ማይንድነስ ማንኛውንም ነገር ኦፕን ማይንድሊ መቀበል ነው። ከዛ በኋላ ምንድን ነው የሚደረገው? ኩዌስችን ይደረጋል።
አናላይዝ አይደንቲፋይ ፕሮብለሙ አይደንቲፋይ ይደረጋል፣ አናላይዝ ይደረጋል፣ ኢቫሉዌት ይደረጋል። ከዛ በኋላ ሎጂካሊ ኦር ሪዝን ያለውን ነገር በሪዝን አድርገን የምንቀበልበት የሆነ ጃጅመንት ላይ የምንደርስበት ፕሮሰስን ነው የሚያሳየን። ኦፕን ማይንድ መሆን ባሪየር አይሆንም ማለት ነው። እንደውም ኢምፕሩቭ ነው የሚያደርገው። ክሪቲካል ቲንኪንግን ኢምፕሩቭ ከሚያደርጉ ነገራቶች መካከል አንዱ ኦፕን ማይንድነስ የምንለው ሲ ኤቪደንስ ቤዝድ ሪዝኒንግ የሚለውም ሪዝኒንግ እና ሎጂካቢሊቲ ግዴታ አስፈላጊ ነው እዚጋ ክሪቲካል ቲንኪንግ ላይ ማለት ነው ስናወራ። ኤቪደንት ቤዝድ መሆን አለበት ሪዝኒንጉ። ኤቪደንስ ሊኖርን ይገባል ማለት ነው። ካልሆነ ምን ይፈጠራል? ባያዝ የሚፈጠርበት ሁኔታ ነው ያለው። እዚህ ጋር ሪዝን ስናደርግ ምንድነው ሪዝኒንግ ዋና ነገር ነው ብለናል። ሪዝኒንጉ ግን በኤቪደንስ ያለው ነገር መሆን አለበት። ሎጂካል ነው የምንለው ይሄን ነው ማለት ነው። ይሄኛውም ባሪየር ሳይሆን ኢምፕሩቭ የሚያደርግ ነገር ነው የሚሆነው፣ ዋና ሀሳብ ነው የሚሆነው። ኢንዲፔንደንት ቲንኪንግም ዋና ሀሳቡ ነው። መጨረሻ ላይ ምንድነው የማንም ተጽዕኖ ሳይኖርብን ሎጂካሊ ቲንክ የምናደርግበት ፕሮሰስ ነው ያለው። ኢንዲፔንደንት ቲንኪንግ የክሪቲካል ቲንኪንግ ዋና ካራክተሩ ነው። እነዚህ ሶስቱ ከቢ ውጭ ካራክተሩ ናቸው እንጂ ባሪየሩ አይሆኑም ማለት ነው። የ12ኛ መልስ የሚሆነው ቢ ላይ ያለው ፕሬጁዳይዝ ኤንድ ባያስ የሚለው ይሆናል። ዋትስ ዋን ቤኔፊት ኦፍ ክሪቲካል ቲንኪንግ? የትኛው ነው ከነዚህ ውስጥ ቤኔፊቱ የትኛው ነው የሚለን። ይሄኛው ደግሞ ኢት ፕሮሞትስ አክሴፕታንስ ኦፍ ፎልስ ክሌምስ፣ ቢ ኢት ሄልፕስ ሜክ ኢንፎርምድ ዲሲሽን፣ ሲ ኢት ሊሚትስ አንደርስታንዲንግ፣ ዲ ኢት ዲስኮሬጅ ኩዌስችኒንግ ነው የሚለው። ይሄም በጣም ቀላል ይመስለኛል። ፖዘቲቭን ነገር ነው የምትፈልጉት፣ አብዛኛዎቹ ኔጌቲቭ ናቸው አይደለ? ፖዘቲቭ የሚሆነው የትኛው ነው? የክሪቲካል ቲንኪንግ ቤኔፊት ኢት ፕሮሞትስ አክሴፕታንስ ኦፍ ፎልስ ክሌም የሚለውን ብታዩ ለምሳሌ አክሴፕት ተቀባይነቱን ይጨምራል። ፎልስ ክሌሞችን፣ የፎልስ ኮንክሉዥኖችን፣ ፎልስ መረጃዎችን ይጨምራል ነው የሚለው። ነገር ግን አይጨምርም። ክሪቲካል ቲንኪንግ ላይ የምናደርጋለን ኩዌስችን እናደርጋለን። ኤቪደንስ ቤዝድ የሆነ ሪዝኒንግ ሊኖረው ይገባል። አንድ ነገር ክሌም የሆነን ክሌም አክሴፕት ከማድረጋችን በፊት ምናደርጋለን ኩዌስችን የምናደርግበት ሁኔታ ነው ያለው። ይሄኛው ትክክል አይሆንም፣ ቤኔፊቱ አይደለም ማለት ነው። ክሪቲካል ቲንኪንግ ላይ አናላይዝ ይደረጋል፣ ኢቫሉዌት ይደረጋል፣ ኩዌስችን ይደረጋል። አክሴፕት አናደርግም ፎልስ ክሌምን። መጀመሪያ በሪዝን በኤቪደንስ የተደገፈ እንደሆነ እናጣራለን ማለት ነው። ይሄ አይሆንም። ኢት ሄልፕስ ሜክ ኢንፎርምድ ዲሲሽን የሚለው ትክክለኛው ነው። መጨረሻ ላይ ኢንፎርምድ ዲሲሽን ጃጅመንት ላይ የምንደርሰው ምንድነው? ኢንፎርምድ የሆነ ትክክለኛ የሆነ ሪዝን ያለው ሎጂካል የሆነ ዲሲሽን ላይ የምንደርስበት ሁኔታ ነው ያለው። ይሄ ቤኔፊቱ ይሆናል ማለት ነው። ሊሚትስ አንደርስታንዲንግ የሚለውም ሊሚት አይደለም የሚያደርገው፣ ኦፕን ማይንድነስ አንዱ ካራክተሩ ነው ስንል ነበር አይደለ? አንደርስታንዲንጋችንን ብሮድ እንዲሆን ነው የሚያደርገው፣ እንዲሰፋ ነው የሚያደርገው እንጂ ሊሚት አያደርገንም ማለት ነው የሚሆነው። ይሄ ትክክል አይሆንም። ኢትስ ዲስኮሬጅ ኩዌስችኒንግ የሚለውን ትክክል አይደለም። ኢምፕሩቭ ነው የሚያደርገው። ኩዌስችኒንግን ኢምፕሩቭ እንድናደርግ እንደውም ሎጂካል እንድንሆን ሪዝነብል እንድንሆን ኩዌስችናችንንም ዝም ብሎ ኩዌስችን ሳይሆን ሪዝነብል የሆነ ኩዌስችን እንዲሆን ነው የሚያደርገው። ፍሬ ያለው ኩዌስችን እንዲሆን ነው የሚያደርገው። ዲስኮሬጅ ሳይሆን ኢንኮሬጅ የሚያደርግበት ሁኔታ ነው ያለው። ቢ ትክክለኛ መልሱ ነው። ሌሎቹ ቤኔፊት አይሆኑም ማለት ነው፣ ጥቅም አይሆኑም ማለት ነው። The process of critical thinking involves evaluating dash ይለናል። ይሄ ደግሞ A truth claim፣ B falsehood፣ C emotions and D personal belief ይለናል ማለት ነው። እና ይህም ቀላል ነው። ትሩዝ ክሌም የሚለው ነው። ትሩዝ የሆነውን ክሌም ምናደርጋለን? ኢቫሉዌት የምናደርግበት ሁኔታ ነው ያለው። አርጊመንት አይደንቲፋይ ማድረግ፣ ከዛ በኋላ ኦርጋናይዝ ማድረግ፣ ኢቫሉዌት ማድረግ ምናምን ስንል ነበር አይደለ? መጨረሻ ላይ ትሩዝ የሆኑ ክሌሞችን፣ ትሩዝ የሆኑ ኮንክሉዥኖችን፣ ትሩዝ የሆኑ ሀሳቦችን ኢቫሉዌት የምናደርግበት ነው የሚሆነው ፕሮሰሱ ማለት ነው። ኦፍ ዘ ክሪቲካል ቲንኪንግ ኢንቮልቭ የሚያደርገው ትሩዝ ክሌምን ኢቫሉዌት ማድረግን ነው። ለምሳሌ ፎልስሁድ የሚባለው ውሸት ነው። ፎልስሁድን ክሌም አናደርግም። ምንድነው ፕሮሰስ ላይ ኢቫሉዌት የምናደርግበት ሁኔታ አይኖርም ማለት ነው። መጀመሪያ ብዙ ፕሮሰሶችን ቀድሞ ስለሚያልፍ ማለት ነው። ኩዌስችኒንግ አለ እንዳልኩት እስካሁን ስለው እንደነበረው ኢቫሉዌት ይደረጋል ምናምን ይጠየቃል። መጀመሪያ ኦፕን ማይንድ ሆነን ማንኛውንም አይነት ሀሳብ እንቀበላለን። ከዛ በኋላ ምን እናደርጋለን? አይደንቲፋይ ፕሮብለሙን አይደንቲፋይ እናደርጋለን። ዋናው ሀሳቡን አይደንቲፋይ እናደርጋለን። አናላይዝ እናደርጋለን። ኦርጋናይዝ እናደርጋለን። ከዛ ኢቫሉዌት እናደርጋለን። ፎልስሁድን ኢቫሉዌት አያደርግም። ክሪቲካል ቲንኪንግ ስለ ፖዚቲቭ ነገሮች ነው እንጂ ስለ ኔጌቲቭ ነገሮች ስላልሆነ ማለት ነው። ሎጂካል ስለመሆን ነው። ፎልስ ነገር ደግሞ ሎጂካል አይደለም ማለት ነው። ሎጂካል ሳይሆን ኢሪሌቫንት ናቸው እነዚህ ፎልስሁድ የሚባሉ ነገሮች። ስለ ሬሌቫንስ ስለሆነ የሚያወራለን። ይሄኛውም አይሆንም። ኢሞሽን የሚለው እዚህ ጋር ቦታ የለውም። ኢሞሽን ኦን ፈርስት
እንትን ስናየው ሰብጀክቲቭ ነው። ኢሞሽን ማለት የእያንዳንዱ ሰው ሳብጀክቲቭ ቲንኪንግ ነው ኢሞሽን የሚባለው። አቮይድ ማድረግ ነው። ክሪቲካል ቲንኪንግ ላይ ዋና ሀሳብ ኢሞሽንን አቮይድ ማድረግ እንጂ ኢሞሽንን ኢቫሉዌት ማድረግ አይደለም። ፐርሰናል ብሊፍም አይደለም። ፐርሰናል ብሊፍም ተመሳሳይ ነው፣ ሰብጀክቲቭ የሆነ ነገር ነው። ሶ ክሪቲካል ቲንኪንግ የሚያወራው ስለ ኦብጀክቲቪቲ ነው፣ ስለ ኦብጀክቲቭ ነው የሚያወራው። ሶ እነዚህ ሶስቱ ትክክለኛ መልስ ሊሆኑልን አይችሉም ማለት ነው። ትሩ ክሌም የሚለው ትክክለኛው መልስ ነው የሚሆነው። እሺ ከዛ which of the following describes a critical thinker ነው የሚለው። ዲስክራይብ የሚያደርገው ከነዚህ መካከል ክሪቲካል ቲንከር የሆነን ሰው ዲስክራይብ የሚያደርገው የትኛው ነው? A someone who accepts all claim without questioning, B someone who evaluates evidence and reasoning, C someone who makes quick intuitive judgment, D someone who relies solely on personal experience። ይሄኛው በጣም ቀላል ጥያቄ ይመስለኛል። ዲስክራይብ የሚያደርገው ይሄ ነው። ሰማን ሁ ኢቫሉዌትስ ኤቪደንስ ኤንድ ሪዝኒንግ የሚለው ትክክለኛ ዲስክራይብ የሚያደርገው ይሆናል ማለት ነው። ኢቫሉዌት ያደርጋል ኤቪደንስ ቤዝድ የሆነ ጀጅመንት ላይ መድረስ ስላለበት፣ ፎልስሁድን ማስቀረት ስላለበት፣ ባያዝ መቅረት አለበት። ሶ ክሪቲካል ቲንኪንግ ላይ የምናደርጋለን ኢቫሉዌት የምናደርገው ኤቪደንስ ቤዝድ የሆነ ሪዝኒንግ ኤቪደንስ ቤዝድ የሆነ ሪዝኒንግ ኢቫሉዌት የምናደርግበት ነው የሚሆን ማለት ነው። እና ይህ ላይ ያለውን ብታዩት ለምሳሌ ሰማን ሁ አክሴፕትስ ኦል ክሌምስ ዊዛውት ኩዌስችኒንግ ግዴታ ነው። እዚህ ክሪቲካል ቲንኪንግ ላይ ኩዌስችን መደረግ አለበት። ሁሉንም ሀሳብ መቀበል አይኖርብንም። ሁሉንም ሀሳብ እንሰማለን። ከዛ በኋላ ከነዛ ሀሳቦች ውስጥ ኔጌቲቭ ነገሩ ይወጣል። ተቀባይነት ጀጅመንት ላይ ለመድረስ ፖዘቲቭ የሆኑ ነገራቶችን ብቻ ኦብጀክቲቪቲ ነው ናት ሳብጀክቲቪቲ። በራሳችን ሀሳብ ብቻ እንትን የምንለው ነገር አይደለም። የሁሉንም ሰው ሀሳብ እንቀበላለን። ሶ ያን ነገር ኩዌስችን እናደርጋለን። ሪዝናብል ነው አይደለም፣ ሎጂካል ነው አይደለም የሚለውን ሁሉንም ነገር ካየን በኋላ ነው ክሌሙን አክሴፕት ወይም ዲክላይን የምናደርገው እንጂ ዊዛውት ኩዌስችኒንግ ኦል ክሌሞችን ኦል ኮንክሉዥኖችን አክሴፕት የማድረግ ግዴታ አይኖርብንም ማለት ነው። ሶ ይሄ ዲስክራይብ አያደርግም። ክሪቲካል ቲንከር ፐርሰን ዲስክራይብ የሚያደርግ አይደለም። ሰማን ሁ ሜክስ ኩዊክ ኢንቱዊቲቭ ጀጅመንት። ይህም ኢንቱዊቲቭ ኩዊክ ኢሞሽናብል ናቸው፣ ሳብጀክቲቭ ነገሮች ናቸው። ስሜታዊ ሆኖ ጀጅመንትን ሜክ ማድረግ ይሄ አይደለም። ስሜታዊ መሆን የለብንም። ኤቪደንስ ቤዝድ የሆነ ጀጅመንት ነው የምንሰራው። ሎጂካል የሆነ ጀጅመንት ነው እንጂ ኢንቱዊቲቭ የሆነ ጀጅመንት አናደርግም ማለት ነው። ሶ ኢሞሽን ከቅድም ጀምሮ እንደነበረው ሰብጀክቲቭ የሆነ ነገር ነው። ክሪቲካል ቲንኪንግ ኢዝ አባውት ኦብጀክቲቪቲ። ሶ ዲስ ቱ አንሰር አይሆንም ማለት ነው። ሶ ዲ ደግሞ ሰማን ሁ ሪላይ ሶሊ ኦን ፐርሰናል ኤክስፒሪየንስ ላይ ብቻ ዲፔንድ ማድረግ አይኖርብንም። ሶሊ ፐርሰናል ኤክስፒሪየንስ ኢዝ ሜን እንትን ነው። ክሪቲካል ቲንኪንግ ላይ በጣም አስፈላጊ ነገር ነው። ኤክስፒሪየንስ ሲኖረን ቀላል ያደርግልናል፣ ፕሮሰሱን ቀላል ያደርግልናል። የሆነን ነገር ስናቅ ከዛ ነገር እንትን ለማድረግ ጀጅመንቱን ቶሎ እንትን ለማለት ቀላል ሊያደርግልን ይችላል። ነገር ግን ሶሊ ብቸኛ እንትናችን ፐርሰናል ኤክስፒሪየንስ አይደለም። ፐርሰናል ኤክስፒሪየንስ ብቻ አይደለም ማለት ነው። ብዙ ነገሮች ላይ ዲፔንድ እናደርጋለን። ሳይንቲፊክ ትሩዝ ላይ ዲፔንድ እናደርጋለን። የሌሎች ሰዎች ሀሳብ ላይ ዲፔንድ እናደርጋለን። ብዙ ነገራቶች፣ ተመሳሳይ ነገራቶች ላይ ዲፔንድ በማድረግ ይሆናል ማለት ነው። ከነዛ መካከል የራሳችን የሆነ ኩዌስችን አድርገን ኢቫሉዌት አድርገን ኢንዲፔንደንትሊ ዲፔንድ እናደርጋለን ስል የነዛን ሰዎች ሀሳብ እንወስዳለን ሳይሆን ሀሳባቸውን እንሰማለን። ያለው የሚሉትን ነገር እንሰማለን። ኤቪደንስ አለው የለውም የሚለውን ነገር ካወቅን በኋላ ኤቪደንስ ያሉ ነገራቶችን መውሰድ እንቀበላለን። ሎጂካል የሆኑ ነገራቶችን በመቀበል የሆነ ጀጅመንት ላይ የሚንደርስበትን ፕሮሰስ ነው የሚያሳየን የሚሆነው ማለት ነው። ሶሊ ፐርሰናል ኤክስፒሪየንስ ላይ ብቻ ዲፔንድ አድርገን እንትን የምንለው ክሪቲካል ቲንኪንግን ዲስክራይብ አያደርግም። ቢ ላይ ያለው ትክክለኛው መልስ ነው የሚሆነው። ይሄ ደግሞ ዋት ኢዝ ዘ ፐርፐዝ ኦፍ ክሪቲካል ቲንኪንግ ነው የሚለን። የክሪቲካል ቲንኪንግ ፐርፐዝ ምንድን ነው? ኤ ቱ አክሴፕት ኢንፎርሜሽን ዊዛውት ኩዌስችኒንግ፣ ቢ ቱ አናላይዝ ዳታ ኤንድ ፋክትስ ኢምፓርሻሊ፣ ሲ ቱ ኢቫሉዌት አርጊመንት ኢሞሽናሊ፣ ዲ ቱ ሜክ ኩዊክ ዲሲሽን ቤዝድ ኦን አሰምሽን ነው የሚለን። ይሄም በጣም ቀላል ይመስለኛል። ምንድነው ክሪቲካል ቲንኪንግ ፐርፐዙ ምንድን ነው የሚለን አይደለ? በጣም ቀላል ነው። ኤን ብታዩት ለምሳሌ የኛውን ብታዩት ዊዛውት ኩዌስችኒንግ ነው የሚለው። ኩዌስችኒንግ ግዴታ ነው። ሁልጊዜም ኩዌስችኒንግ ቀድሞ የሚመጣ ነገር ነው። የሆነን ነገር ስንሰማ ኩዌስችን እናደርጋለን። ግዴታ ኩዌስችኒንግ መኖር አለበት። ዊዛውት ኩዌስችኒንግ የማንንም ኢንፎርሜሽን አክሴፕት ማድረግ አይኖርብንም። ኤቪደንስ ቤዝድ መሆን ይኖርበታል። የሆነን ሀሳብ አክሴፕት ለማድረግ ኤቪደንስ ቤዝድ መሆን ይኖርበታል ማለት ነው። ይህ ትክክል አይሆንም። ቱ አናላይዝ ዳታ ኤንድ ፋክትስ ኢምፓርሻሊ የሚለው ትክክለኛው መልስ ነው። የዚህኛው ጥያቄ ትክክለኛው መልስ የሚሆነው እሱ ነው። ዳታዎችን አናላይዝ ማድረግ፣ ፋክቶችን አናላይዝ ማድረግ ኢምፓርሻሊ አንባያዝድ
ኢምፓርሻሊ ነው የሚለው እያያችሁ ነው አይደለ? ሶ ፓርሻሊቲ ሊኖር አይገባም ማለት ነው። እዚህ ጋር ዳቶችን አናላይዝ እናደርጋለን፣ ፋክቶችን አናላይዝ እናደርጋለን። ኢምፓርሻሊ ነው፣ ባያዝ ሊኖር አይገባም። ክሪቲካል ቲንኪንግ ሜን ፖይንቱ ይህ ስላልሆነ ማለት ነው። ሶ ትክክለኛው መልስ የሚሆንልን ይሄኛው ነው። ይሄኛው መልስ ትክክለኛው መልስ ይሆንልናል ማለት ነው የሚሆነው። ሶ ሲ ላይ ያለውን ብታዩት ደግሞ ኢቫሉዌት ኢሞሽናሊ ስቲል ከቅድም ጀምሮ ሰው ነው ነበር። ኢሞሽናሊቲ ሰብጀክቲቭ ነገር ነው። እኛ እያወራን ያለ ነው ስለ ኦብጀክቲቪቲ ነው። ሶ ይሄኛውም አይሆንም ማለት ነው። እና ቱ ሜክ ኩዊክ ዲሲሽን ቤዝድ ኦን አሰምሽን አይደለ? ይሄም ሀሳብ ነው፣ ማይሆኑ ሀሳቦች ናቸው። ኢሞሽን ጋር ነው የሚደርሰው። ዞሮ ዞሮ አሰምሽን የሚለው ቤዝድ ኦን አሰምሽን የምንም ዲሲሽን ላይ እንደርስም አይደለ? ሶ ስቲል ደግሞ ኩዊክ የሆነ ዲሲሽን ማንኛውም ነገር ላይ ማድረግ የለብንም። ጊዜ ወስደን አስበን ኩዌስችን ኢቫሉዌት በደንብ አድርገን ነው ዲሲሽን ላይ የምንደርሰው። ኩዊክ ዲሲሽን የሚለው ብቻ ያፈርሰዋል። ኦልሶ እዚህ ጋር አሰምሽን የሚለው ኦልሶ ይሄን ሀሳብ የሚያፈርሰው ነው የሚሆነው። ሶ ሁለቱም ስለሚያፈርሱት ይሄኛውም ትክክለኛ መልስ አይሆንም። ያው ትክክለኛ መልስ የሚሆነው ቢ ላይ ያለው ትክክለኛ መልስ ነው የሚሆነው ማለት ነው። እሺ ይሄ የመጨረሻው ጥያቄ ነው መሰለኝ። ሰው አብራችሁን ስለቆያችሁ በጣም በጣም አድርጌ አመሰግናለሁ። ጊዜያችሁን ስለሰጣችሁን በጣም አድርጌ አመሰግናለሁ ማለት ነው። በሚቀጥለው ደግሞ ሌሎች ቪዲዮዎችን ይዤ የምመጣ ነው የሚሆነው። ሌሎች ቻፕተሮችን በደንብ አድርገን የምንሰራ ነው የሚሆነው። በድጋሚ ለማስታወስ ያህል ደግሞ ሰብስክራይብ፣ ላይክ፣ ሼር ያላደረጋችሁ ሰዎች ልጆች እንድታደርጉ ጋብዛለሁ። ከዛ ውጪ ቴሌግራም ቻናላችን ያልተቀላቀላችሁ በድጋሚ እንድትቀላቀሉ ጋብዛለሁ። የተለያዩ መረጃዎችን ስለምታገኙ እዛ ጋር ይጠቅማችኋል ብዬ ስለማስብ ነው። ሶ እስካሁን አብራችሁኝ ስለቆያችሁ አመሰግናለሁ በድጋሚ። በሚቀጥለው ቪዲዮ ሌሎች እንትኖች ይዤ ቶፒኮች ይዤ እስከምመጣ ድረስ መልካም ጊዜ ይሆንላችሁ። ይመቻችሁ።